ሰላም ዛሬ ደግሞ ስለ ምድራችን ከፍተኛ ባለጸጋ ኤሎን መስክ እናወራለን። ኤሎን መስክን ወደ እናት ሀገሩ እንዳይገባ ታግዷል። የአማዞን ረዳት ኩባንያ የሆነው አማዞን ሊዮ አቪሪ የተሰኘ አዲስ የሳተላይት ኢንተርኔት አገልግሎት እስከ ዓመቱ መጨረሻ ድረስ በደቡብ አፍሪካ ለመጀመር ከሄሮቴል ጋር አጋርነት መፍጠሩ አስታውቋል። ይህ አዲስ አገልግሎት በደቡብ አፍሪካ በቂ የኢንተርኔት ተጠቃሚ ላልሆኑ የገጠር አካባቢዎች እና አነስተኛ ከተሞች ፈጣን የብሮድባንድ ተደራሽነት ለመስጠት ያለመ ነው። ይህ በእንዲህ እንዳለ የሀገሪቱ የሕግ ተቆጣጣሪ መስፈርቶች የኤሎን መስክ ስታርሊንክ ወደ ደቡብ አፍሪካ ገበያ እንዳይገባ አግደውት ይገኛሉ። የደቡብ አፍሪካ የሕግ ማዕቀፍ የውጭ ኩባንያዎች ቢያንስ 30% የአገር ውስጥ ባለቤትነት ድርሻ እንዲኖረው የሚጠይቅ ሲሆን በቅርቡ የተገኘው የሕግ ማሻሻያ የውጭ ኦፕሬተሮች የባለቤትነት ድርሻን ከማስተላለፍ ይልቅ በኢንቨስትመንት ፕሮግራሞች አማካኝነት የሀገር ውስጥ ተጠቃሚ እንዲያረጋግጡ ቢፈቅድም ስታርሊንክ አሁንም ወደ ገበያው ለመግባት አልተቻለም። ኤሎን መስክ ውልደቱ በደቡብ አፍሪካ ነው።